4 ቤቲንግን ለመብላት ማድረግ ያለብን ነገሮች። የመጀመሪያው ፕሪፕላን አለማድረግ። ይሄ ማለትም እዛው የቤቲንግ ሳይት ውስጥ ገብቶ መቀመር ማለት ነው። እዛ ላይ የምናያቸው ብዙ ኦፕሽኖች ለምሳሌ ኮርና እንደዚህ ይወጣል፣ ቢጫ ካርድ እንደዚህ፣ ቀይ ካርድ ይታያል የሚሉት እናንተ ማዘናጊያ መንገዶች ናቸው። ቀድመን ፕላን በማድረግ መቁረጥ ያስፈልጋል። ሁለተኛ ከ1.2 ኦድ በታች የሆኑ ጨዋታዎችን በሜን ቲኬታችን ላይ ማስገባት። ለምን ጨዋታው ባርሴሎና ከቡና አይሆንም? ከ1.2 ኦድ በታች ከሆነ የተሰጠው ያን ጨዋታ ማስገባት የለብንም። እሱን የምናስገባበት መንገድ በኋላ ነግራችኋለሁ። ሶስተኛ ሁሌ ሽንፈትን ማሳደድ። ይህም ማለት ቅዳሜና እሁድ የቆረጥናቸው ትኬቶች ሳይሰኩ ሲቀሩ በእልህ ተነሳስተን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ መቁረጥ ማለት ነው። ቤቲንግ አንድ ሰዎችን ማናፕሌት የሚያደርግበት መንገድ የሰዎችን የተፈጥሮ እልህን በመጠቀም ነው። ስለዚህ ሁሌ ቤቲንግ ከመቁረጥ መቆጠብ አለብን። አራተኛ ማድረግ ያለብን ነገር በሳምንት አንዴ ግዴታ ማሸነፍ ነው። ይህም የምናደርግበት መንገድ 3 ትኬቶችን በመውጣት እነዚህም ትኬቶች ሪስክ ያለው፣ ሪስክ የሌለውና የድፍረት ትኬት ይባላሉ። ሪስክ ያለው ማለት በኮንፊደንስ የሰጠናቸው ጨዋታዎች ላይ ትንሽ ያጠራጠሩትን ነገር ግን የምናምንባቸው ጨዋታዎችን አንድ ላይ ቀላቅሎ ማውጣት ማለት ነው። ሪስክ የሌለው ማለት ሁሉንም ኮንፊደንስ የሆንባቸው ጨዋታዎች ማለት ናቸው። ሶስተኛው የድፍረት ትኬት የሚባለው 2 እና ከዛ በላይ የሆኑ ኦዶችን ከ10 ጨዋታ በላይ በትንሽ ገንዘብ ማውጣት ማለት ነው። ላይሳካልን ይችላል በየጊዜው ግን አንድ ቀን ከወጣልን እስካሁን ላደረግናቸው ሎሶች ጥሩ መልስ ይሆነናል። ስለዚህ ግዴታ በሳምንት ውስጥ አንድ የድፍረት ትኬት ያስፈልጋል። እነዚህን 4 ስትራቴጂዎች በብልጠት ከተጠቀማችሁ እርግጠኛ ነኝ በቤቲንጉ ዓለም ሰክሰስፉል ትሆናላችሁ። ቀጣይ ደግሞ ሬጂስተር ስላደረግን ብቻ 30 ብርና ከዛ በላይ ቦነስ የሚሰጡትን የኢትዮጵያ 15 የቤቲንግ ዌብሳይቶች ዝርዝር ይዤላችሁ እመጣለሁ። ስለ ቪዲዮ ምንም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለዴሊ ቲፖች እና እንደዚህ አይነት መረጃዎች ፎሎ ማድረግ እንዳረሱ። በተጨማሪም ቴሌግራማችንን @ኢቲማስክ ፕሪዲክሽን በማለት ያገኙታል ወይም ባዮ ላይ ያለላችሁ። አመሰግናለሁ።